በዛሬው ፕሮግራሜ በከተማው ውብ የሆነውን የአሚባራ ፕሮፐርቲስ መንደር ባለ 3 መኝታ ምን እንደሚመስል አስቃኛችኋለሁ። የምገኘው ፍሬንድሺፕ ፓርክ ውስጥ ነው። እንደምታዩቸው ባለ 3 መኝታዎች ኮርነር ላይ ያሉ ቤቶች ናቸው። ሳሎናቸው፣ መኝታ ቤቶች የልጆችም ጨምሮ ሙሉ ለሙሉ የፓርክ እይታ ይኖራቸዋል። አሻግረው ሸራተን ሆቴልን፣ ሳይንስ ሙዚየምን፣ ቤተ መንግስትን ከቤታችሁ ናችሁ ነው የምታዩት። እውነት ለመናገር የከተማው ውቡ መንደር ነው ብል ማጋነን አይሆንብኝም። ኮምፓውንዳችን አጠቃላይ ወደ 36000 ካሬ ላይ ነው የሚያርፈው። 7 ሬዚደንሻል ቢልዲንጎች ይኖራሉ። እነዚህ ባለ 3 መኝታዎች የተለያየ አይነት የካሬ አማራጮች ይኖሩናል። ሞር ያው ከኮንስትራክሽኑ ጋር የተያዘውን ነገር እዛው ሳይት ላይ ቤቶች ውስጥ ገብተን እናየዋለን። ግን ከቪው አንፃር ያለውን እዚህ ፓርክ ውስጥ ሆነን ስናየው ምን እንደሚመስል መመልከት እንችላለን። እንደምታዩት በዚህ ሳይድ ሸራተን ሆቴል ነው። ፓርኩ ደግሞ ምንም አይነት ግንባታ ስለሌለው ከፍ ያለ ግንባታ ስለሌለው አሻግራችሁ ክሊርሊ ነው የሸራተን ሆቴል እይታን የምታዩት። ምናልባት አሁን ካለውበት ሳይድ አይታየም እንጂ በደንብ የቤተ መንግስትንና የሳይንስ ሙዚየምም እይታ ከቤታችሁ ናችሁ ማየት ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ ከተከታተላችሁ አጠቃላይ ባለ 3 መኝታችን ምን አይነት እይታ ምን አይነት የኮንስትራክሽን ነገሮችን እንደተከተልን በተለይ ዲቴይሎቹ ላይ በጣም ቆንጆ ነገሮች አሉ። ከኮንስትራክሽን ጋር ተያይዞ ብዙ ሪል ስቴት ላይ የማታገኟቸው ጥሩ ነገሮች አሉ። እሱን አጠቃላይ መረጃዎችን ታገኛላችሁ። እስከ ፕሮግራሙ ፍጻሜ ይከታተሉ። ቤቱ እንደምታዩት ፈረስ ያስጋልባል የሚባለው አይነት ቤት ነው። በጣም ትልቅ ነው። ምናልባት ግንባታ ላይ ሲሆን ሲያልቅ የሚኖረውን ኢማጅን ለማድረግ በደንብ አይመችም፣ ግን በጣም እንደዚህም ሆኖ እንኳን ትልቅ ቤት መሆኑን ያስታውቃል። በካሬ አማራጭ ደረጃ ከ179 ካሬ ጀምሮ የተለያየ ከፍ ያሉ አማራጮች ይኖሩናል። እንደምታዩት ቤቱ ሲሊንግ ሃይቱ በጣም ጥሩ የሚባል ሲሊንግ ሃይት ይኖረዋል። ወደ 3 ሜትር ከ20 ከፍታ አለው። ከስታንዳርዱ ከተማ ውስጥ ከምናያቸው ቤቶች የ30 የ40 ሳንቲ ብልጫ ይኖረዋል። ይህ ከውበትም አንፃር አድቫንቴጅ ይኖረዋል። ሌላው ያው ቤት መሃል ምንም አይነት ኮለን አይገባም። ኮለኖች ወደ በረንዳና ወደ ኮሊደር ነው። ቤቱ ፍሪ ነው ማለት ነው። ምንም ኮለን የምታዩት ኮለን አይኖርም። ሁሉ መኝታ ቤትም ሁሉም ላይ ስትገቡ ሳሎኑም ላይ ስታዩ ምንም አይነት ኮለን አታዩ። ያ መሆኑ ከእይታ አንፃር ጥሩ ነገር ነው። ተጨማሪ ደግሞ ኢንኬዝ እንኳን ሪዲዛይን ማድረግ ብናስብ ኮንክሪት ፍላት ስላብ መሆኑ ቤት ውስጥ ኮለን አለመኖሩ አድቫንቴጅ ይኖረዋል። የፈለግነው ቦታ ላይ ፓርቲሽኖቻችንን እንድናስተካክል ያስችለናል። ምንም አይነት ይሄ ላየር የሚረብሽ ነገር አይኖረውም። ብዙ ጊዜ ያው ፍላት ስላብ ሲሆን ሪብድ ነው። ሪብድ ማለት በብሎኬት ነው የሚሰራው። ከጊዜ ብዛት ያው ችግሮች ይኖሩበታል። ከዋጋ አንፃር ዋጋው እሱ ይቀንሳል። ግን እኛ ይሄን የመረጥንበት ምንድነው ሰው ያው ብዙ አመት ነው የሚኖረው። ዛሬ ብቻ አይደለም፣ ልጆች ይኖራል። ቅርስ ማለት ነው ቤት ሁሌ ሲኖርበት ኢንጆይ የሚያደርግበት ደስ የሚለው አይነት ነገር መሆን አለበት። ኮንክሪት ነው፣ ጥንካሬ ያለው። በተጨማሪም ደግሞ ፍላት ነው። ምንም ቤት ውስጥ የሚረብሽ ለአይን የሚረብሽ ነገር አይኖረውም ማለት ነው። ተጨማሪ ደግሞ የቤቱን ከፍታ ተጨማሪ ውበት ነው የሚሆነው። ሲየገባን ደግሞ መኝታ ቤቶቹን እናያለን። ያው በዚህ ሳይድ እንግዲህ ከሳሎኑ እንደምታዩት በጣም ሰፊ ነው። በዛኛው ሳይድ ዳይኒንግ ይኖራል። ኦፕን ኪችን ደግሞ በዚህኛው ሳይድ ይኖራል ማለት ነው። ከኦፕን ኪችኑ ፊት ለፊት እዚህ ቦታ ላይ ዳይኒንግ ይኖረናል ማለት ነው። መኝታ ቤቶቹን ደግሞ እየገባን እናያቸዋለን። አሁን የምንገኘው ሰፋ ያለ ማስተር ቤድሩም ነው። ቆንጆ ማስተር ቤድሩም ነው። በዚህኛው በኩል የራሱ ባዝ ይኖረዋል፣ ማስተር ባዝሩም ይኖረዋል። ቪውም በጣም ቆንጆ የምንለው ቪው ነው። ፓርክ ቪው ነው የሚሆነው። ቀረብ ብለን እናየዋለን። በዚህኛው ክሎዜት ኤሪያ ይኖረዋል። እንደኛ ምርጫ ያው ምናልባት የራሳችን አይነት የዲዛይን ሀሳብ ካለን በፈለግነው መልኩ ሪዲዛይን ማድረግ እንችላለን። መለስተኛ ባልከኒም ይኖረዋል። በደንብ እናየዋለን። ኬስ ከሳሎን ውጭ ጊዜ ማሳለፍ ብትፈልጉ ቡና ሻይ ማለት ብትፈልጉ በጣም ሰፊ ባልከኒ ነው። ሜትር ከ50 ነው። በጣም ትልቅ ባልከኒ ነው። ቢያንስ 6 ሰው 7 ሰው በአንድ ጊዜ መያዝ ይችላል። እዛ ጋር ቡና እየተፈላ ኢንጆይ የምታደርጉበት ጥሩ ሞመንት የምታሳልፉበት የቤተሰብ ጊዜ የምታሳልፉበት ሞመንትን ከዚሁ ከበረንዳችሁ ላይ ማሳለፍ ትችላላችሁ። በጣም ውብ የሆነ እይታ ስለሚኖረው ያው የጠዋት ፀሐይ ስለሆነ ቤታችሁ የሚረብሽ ሙቀት አይኖርም፣ ሃርሽ ሰን አይኖርም። እንግዲህ በዚህ ሳይድ የምስራቅ ክፍል ስለሆነ የጠዋት ፀሐይ ነው የሚኖረው። ማስተር ቤድሩሙ ጁሊየት ባልከኒ ብቻ ሳይሆን የተወሰነም ደግሞ ሰፋ ያለ ባልከኒ ይኖረዋል። እንደምታዩት በጣም የሚያምር የሆነ ቪው ነው የሚኖረው። አዲስ እየተሰራ ያለው የወንዞች ዳርቻ በሳይታችን በሁለተኛው ሳይድ እየተሰራ ያለው የወንዝ ዳርቻ ክሊርሊ ከበረንዳችሁ ላይ በደንብ ይታያል። የሲቢ ሄድኳርተር፣ የፋይናንሻል ሴንተሮች፣ እነዚህ የሜክሲኮ ፋይናንሻል ሴንተር ህንፃዎች እይታ ይኖራል። ፓርሻሊ ደግሞ የፓርክ ቪው ይኖረዋል። የሸራተን ሆቴል፣ የሳይንስ ሙዚየም ክሊርሊ እይታ ይኖረዋል። በጣም ነው የሚያምረው ቪው። እንደምታዩት ውረዱ አያሰኝም። በጣም የሚያምር የሆነ እይታ ነው የሚኖረው። ስራ እንኳን ቢኖርን ኮምፒውተራችንን ቁጭ አድርገን
አንዳንድ ስራዎችን ቆንጆ ቪው ያያየን መስራት እንችላለን። ኛው የመጀመሪያው ቺልድረን ቤድሩም ነው። መለስተኛ ነው። ካሉት ከሁለቱ ቺልድረን ቤድሩሞች አነስ ያለ የምንለው ነው። በሳይዝ ደረጃ አንድ ልጅ ወይ ሁለት ልጅ ሊያስተኛ የሚችል ቦታ ይኖረዋል ማለት ነው። በዚህ ሳይድ ያው ባዝሩሙ ይኖራል። ከመጀመሪያ የልጆች ክፍል ውስጥ ቪው በደንብ ይታየናል። እንደምታዩት የሸራተንን የፍሬንድሺፕ ፓርክ ቪው ከመጀመሪያው ቤድሩም ላይ ማየት እንችላለን። የሁለተኛው ቺልድረን ቤድሩም ነው። ከዛኛው ከመጀመሪያ ካየነው ትንሽ ሰፋ ያለ ነው የሚሆነው። ይሄኛው አደግ ላለ ልጅ ምናልባት መጀመሪያ ያየነው አነስ ያለ ስለሆነ ለህፃናት ቢሆን ይሄኛው ደግሞ ተለቅ ላለ ልጅ ጎረምሳ ለምንለው ልጅ መሆን ይችላል ማለት ነው። ሰፋ ያለ ነው፣ ጠባብ የሚባል አይደለም። ምናልባት ኮምፒውተር ማስቀመጫ እንደዚህ ነገሮች ክሎዜቱን ሁሉንም የሚያስችል ቦታ ነው። ቪውም እንደምናየው በጣም ቆንጆ ነው። ከኦፕን ኪችኑ አለፍ እንዳለ ትራዲሽናል ኪችኑ አለ። ያው ኦፕን ኪችኑን አልፈን ነው በመሃል አልፈን ነው ወደ ትራዲሽናል ኪችኑ የምንገባው። እዚህ ላይ ምን አድቫንቴጅ አለ? ኢንኬዝ እንኳን እናንተ እንደ ሎቢ ፈጥራችሁ በዚህኛው ሳይድ በር ስላለ ሰርቪስ ኳርተር መሆን ይችላል። በዛኛው ሳይድ ያው የሰራተኛዋ ክፍሏ፣ መተኛዋ፣ መታጠቢያ ክፍሏና ትራዲሽናል ኪችኑን አክሰስ ማድረግ ትችላለች። ኢንኬዝ እንኳን እናንተ ከከተማ ረዘም ያለ ጊዜ መውጣት ብትፈልጉ ሁለተኛውን በር መዝጋትና ሰራተኛዋ ይሄኛውን በር አክሰስ አድርጋ እንድተኛ፣ እንድትታጠብ፣ ኪችኑን አክሰስ እንድትበላ፣ እንድትጠጣ ማድረግ እንችላለን። ቤቱን እየጠበቀች መኖር ትችላለች። ዋናውን ቤት አክሰስ ሳታረግ ይሄኛው በር ይዘጋል፣ ወደ ዋናው ቤት የሚወስደው በር ይዘጋል። በሎቢው በኩል ያለው ሰራተኛዋ በዋናው በር ገብታ በዚህኛው በር አክሰስ አድርጋ መኖር እንድታስችል ያደርጋል። ብዙ ጊዜ እንቸገራለን። ከከተማ ስንወጣ ወይ ከሀገር ወጣ ስንል ቤቴ፣ ሀብቴ፣ ንብረቴ እንላለን። ምክንያቱም ዛሬ የሚመጣው ሰው ምን አይነት ሰው እንደሆነ ላናቅ እንችላለን። ይሄ ከሌላ አንጻር ሳይሆን የተለያዩ ችግሮችን ስለሚሰማ ማለት ነው። ከዛ አንጻር ቤታችን ሰራተኛዋ እየጠበቀች እንድትኖር ያስችላታል። ቤታችን ሴኪዩርድ ነው ማለት ነው። ይሄ እንደምታዩት ሰፋ ያለ ትራዲሽናል ኪችን ይኖራል። ትራዲሽናል ኪችኑን እንዳለፍን ደግሞ ኪችን ያርድ የምንለው ስፍራ ይኖራል። ኪችን ያርድ ላይ እንደ ላውንደሪ ማሽን፣ ስቶር እንደዚህ አይነት አገልግሎቶችን መስጠት ይችላል። በዚሁ ደግሞ እንዳለፍን ያው የሰራተኛዋ መታጠቢያ ክፍልና መተኛ ክፍሏን ደግሞ እናገኛለን ማለት ነው። ሰራተኛዋ የራሷ የሆነ ሳይድ ይኖራታል። ሰው እዚህ እንደምናየው ኦፕን ኪችን አለ፣ ትራዲሽናል ኪችን አለ። ኪችን ያርድ ደግሞ ራሱን ችሎ ይኖራል። እንደ ስቶር እንደ ላውንደሪ የምንጠቀምበት ክፍል ይኖራል ማለት ነው። ኦልሞስት አንዳንዴ ምንድነው ኦፕን ኪችን ላይ እንዲታዩ የማንፈልጋቸው ነገሮች አሉ አይደለም። ያው እቃ እንገዛለን ምን እንላለን፣ ያው እዛው ማስቀመጥ ትንሽ ሊከብድ ይችላል። እሱን ወደ ትራዲሽናል ኪችን እናደርጋለን። ትራዲሽናል ኪችን ውስጥ ደግሞ እንዲታዩ የማንፈልጋቸው ነገር ካሉ ኪችን ያርድ ውስጥ እናስቀምጣለን ማለት ነው። በተጨማሪም ደግሞ እንደ ስቶርም ሆኖ ያገለግለናል። ቆንጆ የሆነ ላይት ይኖረዋል። ሰራተኛዋ ይሄ ሳይድ የእሷ ነው፣ የእሷ መንቀሳቀሻ ስፍራ ነው ብለን ልንወስደው እንችላለን። ኢንኬዝ ምናልባት ይሄ ስለዚህ ሳይት መረጃ የሌላችሁ ፕሮግራሙን ለመጀመሪያ ጊዜ እያያችሁ ላላችሁ ደንበኞች እንደ ሃይላይት ያው አሚባራ ፕሮፐርቲስ ይባላል ድርጅታችን። ፍሬንድሺፕ ፓርክ ፊት ለፊት 36,000 ካሬ ላይ ያረፈ ጌትድ ኮምፓውንድ መንደር ነው እያለማን ያለ ነው። አጠቃላይ ወደ 7 ሬዚደንሻል ቢልዲንጎች ይኖሩናል። ፉሊ ሬዚደንሻል ናቸው። በስራቸው ምንም አይነት ኮሜርሻል አይኖርም፣ መኖሪያ ብቻ ናቸው የሚሆኑት። ከ7ቱ ብሎኮች ደግሞ አሁን እያወራንባቸው ያሉት 2ቱ ብሎኮች ሙሉ ለሙሉ የስትራክቸር የፓርቲሽን የልስን ስራ ጨርሰናል። 50-50 የባንክ ብድር ይኖረናል። ሙሉ ለሙሉ ካርታቸውን ማልቋል። አዳዲስ የምንገነባቸውን ብሎኮች ላይ አማራጮች ይኖራሉ። የ3 ዓመት ፕሮጀክት ነው። ያው በሁለት ፌዝ ነው እየገነባን የምንገኘው። በዋናነት ይህ ኮምፓውንድ 3 ነገሮችን ታሳቢ ያደረገ ነው። የመጀመሪያው ኳሊቲ ነው። ከኳሊቲ አንጻር ቅድም ስናወራቸው እንደነበረው የቤቶቹ ሲሊንግ ሃይት በጣም ቆንጆ ነው። ቤት መሀል ምንም አይነት ኮለን አይኖርም። ሙሉ ለሙሉ የምንጠቀመው ኮንክሪት ፍላት ስላብ ነው። እነሱን አይተናል። ሌላው ከአሚኒቲ አንጻር ግቢያችን ውስጥ 12,000 ካሬ ላይ የሚያርፍ 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ያለው ትልቅ የሆነ የአሚኒቲ ማዕከል ይኖራል። ያ ማለት ልጆችም አዋቂዎችም ከግቢ ሳይወጡ ሁሉንም ፋሲሊቲዎች እንዲያገኙ ያስችሏቸዋል። ከሴፍቲ አንጻር ብዙ ስራዎችን ሰርተናል። ግራውንዱን ጨምሮ 3ቱም ቤዝመንቶቻችን 3 ሜትር ከ70 ከፍታ አላቸው። ኢንኬዝ ቃጠሎ ቢኖር የእሳት አደጋ መኪና መግባት ይችላል። የታመመ ሰው ቢኖር አምቡላንስ ኤሌክትሪክ ድረስ መግባት ይችላል። ሎዲንግ አንሎዲንግ ላይም በር ላይ አውርደው አይደለም እቃዎች ወደ በሊፍት የሚወጡት፣ ሊፍት በር ድረስ መኪኖች መግባት እንዲችሉ ያስችላል። ደረጃዎቻችንም ቃጠሎን ሪዚስት ማድረግ የሚችሉ ዙሪያቸውን ሺሮል ያላቸው ፕሬሸራይዝድ ዶርም የሚኖራቸው እንደ በአደጋ ጊዜ እንደ መጠለያም ሊያገለግሉን የሚችሉ ናቸው። ከሴፍቲ አንጻር በጣም ብዙ ስራዎችን ሰርተናል። ሌላው ኮምፓውንዳችን ክራውድድ የሆነ ኮምፓውንድ አይደለም። ሚኒመም ህንፃ ከህንፃ
የ18 ሜትር ጋፕ ይኖረዋል። እንደምታዩት ሁሉም ቤቶቻችን በቂ የሆነ ቬንቲሌሽን እና በቂ የሆነ ላይት ይኖራቸዋል። ከቪው አንፃር በደንብ አውርተንበታል። የፓርክ ቪው ይኖረናል። በተቃራኒ ሳይድ ደግሞ ሲቲ ቪው ይኖራል። የፒያሳ የቸርችል ቪው ይኖራል። የሜክሲኮ ፋይናንሻል ሴንተር ቪው ይኖራል ማለት ነው። በዛሬው ፕሮግራማችን ኮምፓውንድ መንደራችን ውስጥ ከምንገነባቸው የተለያየ ካሬ አማራጮች ውስጥ የባለ 3 መኝታውን መርጠን ያለውን አጠቃላይ ይዘት ምን እንደሚመስል አይተናል። እንደምታዩቸው ኦልሞስት ግንባታቸው ወደ 85% የደረሱ ሁለት ብሎኮች ናቸው አማራጮቻችን። በተጨማሪም ደግሞ አዲስ በመንገነባቸው በ3 ዓመት ፕሮጀክታችንም ውስጥ ልክ እንደነዚሁ የፓርክ እይታ ያላቸው ሌሎች የቤት አማራጮችም ይኖሩናል። ያው ባለ 3 መኝታውን መርጠን አየን እንጂ ከባለ 1 እስከ ባለ 4 መኝታና ፔንትሃውስም ጨምሮ የካሬ አማራጮች ይኖሩናል። ዝርዝር መረጃዎችን ከስር በምናስቀምጠው ስልክ ቁጥር በመደወል ያለውን ኢንፎርሜሽን ማውራት እንችላለን። በተጨማሪም የቢሮ የሳይት ቀጠሮ መያዝ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁ።